ታዋቂው የኮሎምቢያ የእጽ ንጉሥ ፓብሎ ኤስኮባር በአንድ ወቅት ማስታወሻ ላይ እንዲህ ሲል ጽፎ ነበር። በሙሉ ሕይወቴ እኔ የምታስፈራኝ ከወንድ በላይ ብቸኛዋ ሴት እሷ ብቻ ናት ሲል ተናግሯል። ኤስኮባር ይህንን የተናገረው ስለማንም ሳይሆን የኮኬን ንግሥት ስለሆነችውና በጭካኔዋ ጥቁር መብለት እየተባለች ስለምትጠራዋ ግሪሴልዳ ብላንኮ ነበር። እሷ ወንዶች ብቻ በሚነግሱባት የካርቴል ዓለም ውስጥ በመቶዎች የሚቆጠሩትን ሰዎች እያስገደለች በቢሊዮን የሚቆጠር ዶላሮችን እያፈራችና የአሜሪካ ደህንነቶችን እንቅልፍ የነሳች ጨካኝ ማፊያ ናት። ዛሬ በባራምባራስ ሚዲያ ፓብሎ ኤስኮባር ራሱ የፈራትን የዚችን አስፈሪ ሴት እውነተኛ ታሪክ ይዞላችሁ ቀርቧል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። ግሪሴልዳ ብላንኮ የተወለደችው በ1943 ዓመተ ምህረት ኮሎምቢያ ውስጥ ነበር። ሕይወት ገና በልጅነቷ ጨካኝ ፊቷን አሳየቻት። እጅግ በጣም በድህነትና በበደል ውስጥ ስላደገች ገና በ11 ዓመቷ ነበር ወንጀል ውስጥ የገባችው። በአንዳንድ የታሪክ መዛግብት መሰረት ገና በልጅነቷ የአንድ የባለጸጋ ልጅ አግታ ገንዘብ ስላልተከፈላት ብቻ ሕይወቱን ያጠፋች ጨካኝ ሴት እንደነበረች ይናገራል። ከቤት ከኮበለለች በኋላ ራሷን ለመከላከልና ገንዘብ ለማግኘት የማንኛውንም ሰው ሕይወት ለማጥፋት ወደ ኋላ እንደማትል በተግባር አሳየች። በ1970ዎቹ መጀመሪያ ላይ ግሪሴልዳ ሁለተኛ ባሏን አልቤርቶ ብራቮን አገባች። ይህ ሰው በእጽ ንግድ ውስጥ እጁ ያለበት ስለነበረ ግሪሴልዳን ወደ ትልቅ የጨዋታ ሜዳ እንድትገባ በር ከፈተላት። ሁለቱም በሐሰት ፓስፖርት ወደ አሜሪካ ኒውዮርክ በመግባት የራሳቸውን የእጽ መስመር መዘርጋት ጀመሩ። ግሪሴልዳ ብላንኮ በወንጀል ዓለም ውስጥ ስኬታማ ያደረጋት ልዩ የፈጠራ ስልቷ ነበር። የአሜሪካ የድንበር ጥበቃዎች እጽ የሚያስተላልፉ ወንዶችን በከፍተኛ ሁኔታ ይፈትሹ ስለነበረ እሷ ግን ማንም የማይጠረጥራቸው ሴቶች ትጠቀም ነበር። በኮሎምቢያ ውስጥ ሚስጥራዊ የልብስ ፋብሪካ በመቋቋም የሴቶች የውስጥ ሱሪዎችንና ጫማዎች ለእጽ መደበቂያ ድብቅ ኪሶችን አሰፋች። በዚህ ስልትም በቶን የሚቆጠሩ ኮኬን ወደ አሜሪካ ማያሚ ከተማ ማፍሰስ ጀመረች። በአጭር ጊዜ ውስጥም በማያሚ ከተማ የኮኬን ንግዱን ሙሉ በሙሉ ተቆጣጠረች። በቀን እስከ 80 ሚሊዮን ዶላር ድረስ የምታገኝበት ጊዜም ነበር። በቅንጦት ሕይወት ውስጥም መዋኘት ጀመረች። ውድ ጌጣጌጦችን፣ የቅንጦት መኪናዎችንና ቤቶችንም ገዛች። አልፎ ተርፎም ከአል ካምፐን የተሰረቀ የለንደን የሻይ ማንኪያ ሳይቀር በቤቷ ውስጥ አስቀምጣ ነበር። ምክንያቱም ባናውቀው የአል ካምፐንን ሙሉ ታሪክ ከላይ በሚገኘው ቪዲዮ አስቀምጠንላችኋል። ወደ ቪዲዮ። ነገር ግን ይህ ሁሉ ሀብት የመጣው በደም ባህር ላይ ተገንብቶ ነበር። ግሪሴልዳ በጠላቶቿ ላይ እጅግ አሰቃቂ እርምጃዎችን ትወስድ ነበር። ዛሬ በዓለም ላይ በሞተር ሳይክል እየበረሩ ሰዎችን በጥይት የመምታት ስልት ሞተር ሳይክል ድራይቭ ባይ ሹቲንግ የፈጠረችው እሷ ናት ተብሎም ይታመናል። እሷን ያስቀየመ ወይም በንግዷ መስመር የገባ ሰው ቤተሰቡ ጭምር ይጨፈጨፍም ነበር። ጥቁሯ መበለት ወይም ደግሞ ዘብላክ ዊዶ የሚለው ስም ያገኘችው ግን በሌላ ምክንያት ነበር። ያገባቻቸውን የንግድ አጋሮቿ የነበሩትን ሶስቱንም ባሎቿን በተለያየ ጊዜ በገዛ እጇና በቅጥር ነፍሰ ገዳዮች አስገድላቸዋለች። በተለይ ሁለተኛ ባሏን አልቤርቶን ገንዘብ ሰርቀኸኛል በማለት ፊት ለፊት ተኩሳ የገደለችበት ክስተት ጨካኝነቷን ለዓለም ያሳየ ነበር። ግን ምንም ያህል ብትበረታ የወንጀል መጨረሻ ውድቀት ነው። በ1985 ዓመተ ምህረት የአሜሪካ እጽ መቆጣጠሪያ ኤጀንሲ ለዓመታት ካደናት በኋላ በካሊፎርኒያ ውስጥ እጇን ያገኘዋል። ፍርድ ቤትም ቀርባ ለ20 ዓመታት ያህል ተፈረደባት። የሚገርመው ነገር በወህኒ ቤት ውስጥ ሆና እንኳን የእጽ ካርቴሏን በስልክ ትመራ ነበር። በ2004 ዓመተ ምህረት ከእስር ተፈታ ወደ ሀገር ኮሎምቢያ ተባረረች። በዚያም አሮጊት ሆና ነበር። በሰላም የምትኖር ይመስል ነበር። ነገር ግን ሴፕቴምበር 3 2012 ዓመተ ምህረት እድሜዋ 69 ላይ ያለ ስጋ ቤት ገብታ ስጋ ገዝታ ስትወጣ ሁለት የሞተር ሳይክል አሸባሪዎች ወደ እሷ ቀረቡ። እሷ ራሷ የፈጠረችው የስቅላት ስልት በራሷ ላይ ደረሰባት። በጥይትም ተመታ እዚያው ሕይወቷ አለፈ። ፓብሎ ኤስኮባር ራሱ የፈራት በዓለም ላይ እጅግ ባለጸጋና ጨካኝ የነበረች የኮኬን ንግሥት ግሪሴልዳ ብላንኮ ፍጻሜዋን መስል ነበር።
ታሪኩ ምን አይነት ስሜት ፈጠረባችሁ? ኢስኮባር ሊፈራት ይገባ ነበር? አስተያየታችሁን ኮሜንት ላይ አስፍሩልኝ። የዚህ ማፊያ ተከታታይ ቪዲዮ ሁለተኛ ክፍል ማለትም ስለ ሲሲሊዮ አምባገነን ቶቶሪና የሚቀጥለውን ታሪክ በፍጥነት እንድንሰራው ቪዲዮን ላይክ እና ቻናሉን ሰብስክራይብ በማድረግ አብረውን ይቆዩ። ስለተከታተላችሁ እናመሰግናለን። ባራምብራስ ሚዲያ ነበር። Like, follow, subscribe. Don't forget to like and subscribe. Subscribe.